አስቡት፣ ከተማ በሙሉ በሺዎች የሚቆጠሩ ሰዎች፣ ቤቶች፣ ቤተ መቅደሶች ሁሉም በአንድ ቀን ይጠፋሉ። ምን ተፈጠረ? ማንስ አጠፋቸው? ዛሬ ታሪክ ያልነገረንን በአንድ ቀን የጠፉ ከተሞችን እንመለከታለን። ፖምፔይ ከ2000 ዓመታት በፊት በ8ኛው ክፍለ ዘመን በኦስካን ሕዝቦች የተመሰረተች ለንግድ አመቺ ቦታ ላይ ያረፈች ከተማ ነች። ከተማዋ የሮም ኢምፓየርን ቀለም የሳበች በመሆኗ ከብዙ የጦርነት ዓመታት በኋላ የሮም ግዛት ሆነች። በሮማውያን መንግስት ከተማዋ በጣም በመስፋቷ የሮም ባለሀብቶች መቀመጫ ሆነች። የህዝብ ቁጥሯ ከ10,000 እስከ 20,000 የሚደርስ ሲሆን በዘመናዊ መንገዶቿና እጅግ በማሩ ሕንፃዎቿ የምትታወቅ ነች። ነገር ግን በአንድ ቀን ብቻ የቬሱቪየስ እሳተ ገሞራ ከተማዋን በሙሉ ቀብሯታል። ነዋሪዎቿ የቬሱቪየስን ተራራ እንደ አንድ ለም ተራራ እንጂ እንደ አደገኛ እሳተ ገሞራ አላዩትም ነበር። ለ4 ሰዓታት ያህል አመድና የድንጋይ ፍርፋሪ በከተማዋ ላይ በመዝነቡ ከተማዋ እስከ 6 ሜትር ጥልቀት ባለው አመድ ተከበረች። ከ300 ዲግሪ ሴልሺየስ በላይ የሙቀት ጋዝ እና አመድ ከተራራው በፍጥነት በመውረዱ ከተማዋ ላይ የቀሩትን ሰዎች በቅጽበት ገደላቸው። አትላንቲስ የአትላንቲስ ከተማ አንዳንዶች ተረት ነው ሲሉ፣ ሌሎች ግን እውነት ነው ይላሉ። እንደ ግሪክ ጽሑፎች መሰረት ግን ይህች ከተማ በአንድ ቀን ብቻ ጠፍታለች። በመነሻ ታሪክ እንደ ፕላቶ አገላለጽ አትላንቲስ የነበረችው ከሱ ዘመን 9,000 ዓመታት በፊት ማለትም ከዛሬ 11,600 ዓመታት በፊት ገደማ ነበረች። ከተማዋ በወርቅ በብርና በኦሪካልኩም በተባለ ብርቅ ቀይ ብረት ያጌጠች በውሃ የተከበበች ክብ ደሴት ነበረች። ሕዝቦቿ ደግና በመንፈሳዊ ሕይወታቸው መልካም ሲሆኑ በጊዜ ሂደት መለኮታዊ ደማቸው እየቀነሰ ሰብአዊ ስሜታቸውም እየጠፋ በመምጣቱ አምላካቸው ሊቀጣቸውን እንደቻለ ይናገራል። ሳይንስን በበኩሉ ከ10,000 ዓመታት በፊት የበረዶ ዘመን ሲያበቃ የባህር ወለል በከፍተኛ ሁኔታ በመጨመሩ ባህሩ እንዳሰመጣትና በመሬት መንቀጥቀጥም እንደፈረሰች ይናገራል። አትላንቲስ በባህር ውስጥ ጠፋች? የመሬት መንቀጥቀጥ ወይንስ የአምላክ ቁጣ? ይህ አንዱ ታሪክ ያልነገረችን ሚስጥሯ ነው። ሞሄንጆዳሮ የሙታን ኮረብታ ከዛሬ 4,500 ዓመታት በፊት በኢንዱስ ሸለቆ ውስጥ የነበረች ሞሄንጆዳሮ የተባለች እጅግ የተደነቀ ስልጣኔ ያላት ከተማ ነበር። ነገር ግን ምክንያቱ በውል ባልታወቀ ምክንያት የከተማ ሰዎች በአንድ ጊዜ ሞተው ተገኝተዋል። ምንም የጦርነት ሆነ የተፈጥሮ አደጋ ምልክት የለም። ነገር ግን ሳይንስ ከተማዋ የጠፋችው በተደጋጋሚ ድርቅና ጎርፍ እንደሆነ ይናገራል። እነዚህ ከተሞች በአንድ ቀን ጠፉ፣ ግን ጥያቄው እስካሁን አልተመለሰም። ታሪክ ሁሉንም ነገር አይነግረንም። አንዳንድ ምስጢሮች እስካሁን ተደብቀዋል። ይህ ቪዲዮ ካስደነቃችሁ ሰብስክራይብ አድርጉ። በኮሜንት እንዲቀጥል የምትፈልጉትን ምስጢር ጻፉልኝ።